ሰኔ ዋይፋይ ትሰራለሽ አይደል? ትሰራለሽ ብቻ ገላገለኝ። ስማ ግን የጠፋ ጊዜ ማለት ነው እስኪ ቲቪ ቻናሎችን ላይ ምናምን ነገር ብዬ ከዛ ምንድነው ከዛ ቲቪ ቻናሎችን አየሁ። በስማ የቲቪ ቻናል ብዛት በስማ በብሔር ብሔረሰቦች ቲቪ ቻናል አለ ሁሉም ካፋ፣ ሀዲያ፣ ሲዳማ ከደቡቦች እንኳን ልጀምርልህ ብል ማለት ነው ትግራይ ቲቪ፣ አማራ ቲቪ፣ ሀረሪ፣ በጣም ብዙ ድሬ ምናምን በጣም ብዙ ቲቪ ቻናሎች አሉ። በጣም ብዙ ማላቃቸው ኤ+ የሚባለው ማለት የኢትዮጵያ ነው አሉ ፊልም ብቻ ነው የሚታይበት። በጣም ብዙ ቻናል ብቻ አለ በጣም ብዙ። እንደገና ሌላ በጣም ብዙ ቻናል ላይ ምንድነው የፕሮቴስታንት በጣም ሰርፕራይዝ ይወቁት በጣም ብዙ ቻናል ነው ያላቸው ፓስተሮቹ የራሳቸው ያላቸው እስኪመስል ድረስ ማለት ነው። በጣም ነው የገረመኝ እሱ ራሱ። ሌላ ደግሞ ኢቲቪ ፓርላማ የሚል አለ። ፓርላማ ቲቪ ቻናል እንዳለ ታውቃለህ? ፓርላማ ማለት ፓርላማ ይቆጥ አዋ ቲቪ ላይ እኮ ይቀርባል። ከፓርላማው ነው ተብሎ ኢቲቪ ላይ ነው ኢቲቪ ላይ ተላልፈ ነበር። አሁን ራሱን የቻለ ቲቪ ቻናል አለው። ምን ተብሎ ኢቲቪ ፓርላማ ብሎ እንደ ኢቲቪ መዝናኛ ኢቲቪ ዜና እንደሚባለው አዎ የራሱ ፓርላማ አለው። በጣም የገረመኝ እኔ እንደውም ደጋግሜ ለማየት እንትን አልኩኝ። ምንድነው የሚያስተላልፉበት ብልጌ ለማየት ሞከርኩኝ። የሆነ ምንድነው የመንግስት እንትን ማስታወቂያና የአዲስ ዩኒቨርሲቲ የሆነ ማስታወቂያ ነው ያየሁት። ፓርላማው ላይ ሲተላለፍ ያየሁት። አዲስ ዩኒቨርሲቲ የፓርላማ ስፖንሰር ነው ማለት ነው። ምንድነው ፓርላማ በየጊዜው የሚተላለፍ ነገር አይደለም እኮ አይደል እንዴ? እኔ እስከማውቀው ምንድነው የሚያስተላልፉበት ጓጓው እሱን ለማየት ጓጓው። ከዛ ደግሞ ሌላ በጣም ያሳዘነኝ እና የገረመኝ ነገር ተቃለ መዝናኛ ነገር ምንም ነገር የለም። ቲቪ ላይ የሚያዝናና ነገር የለም። አንተ እስኪ ሚዲያ ላይ እንደሚሰራ ሰው ማለት ነው የሚያዝናና ነገር የለም። ወሬ ነው፣ ኢንተርቪው ነው፣ ቶክ ሾው ነው። ግን እኔ ይሄ ነው ማለት አልፈልግም። የምሰራበትን ቦታ ግን እኔ የምሰራበት ቦታ ላይ የሚያዝናና ፕሮግራም አዝናኝ ፕሮግራሞች አሉ። ይሻላል ነው ግን እኮ ቴንክ ዩ የእውነት በጣም ብዙ ቦታ አየሁኝ። ቴንክ ዩ የደሞዝ ጭማሪ ተደርጎልኛል። በስማ በጣም ብዙ ቻናሎች አይቻለሁ። የእውነት አባይና ኢቢኤስ ነው በቃ የሚሻለው ይሻላል ነው እና ሁለቱንም የእውነት እንጂ ሁለቱም ጋር ወሬ ነው ያለው። ከዛ እስከ ዛሬ ምን ስትሰሪ ነበረ? ብርክት ቲቪ ቻናል ውስጥ ምን እየሰራሽ ነበረ? ሚዲያ ላይ እንደሚሰራ ሰው ምን እየሰራሽ ነበር? እንዳትፈለክኝ ወይዬ ኧረ ቆይ አንዴ የቲቪ ቻናሎች ጉድ ሰርተሻል። ትገቢያለሽ እኮ እሷም ብሶቷን ታስተላልፋለች። ልጄ በነገራችን ላይ የልጆች ፕሮግራም ጥያቄ አለባት። አጠር ሳደርገው በአጠቃላይ ሾቢዝ የለም። ሾቢዝ የሚሰራ አንድ ቲቪ ቻናል የለም። በጣም ነው ማዘን። ከፍታ ቆይታ በኋላ እመጣለሁ እና ቪዲዮን መቅረጽ ስላልቻልኩኝ ነው በቮይስ የመጣሁላችሁ። ለኔም ለስራዬም ራስነቴን ጨርሼ ወደ ስራ ስመለስ ይጠቅመኛልና እስቲ እናንተ ቲቪ ላይ የሚያዝናናችሁን ፕሮግራሞች ምን እንደሆኑ እስቲ ንገሩኝ። ቲቪ ላይ በብዛት የምትመለከቷቸው ነገሮች እና የምር እኔ በጣም የገረመኝ ነገር እስከዛሬ የሰራሁትን ነገር ወደ ኋላ ዞር ብዬ ስቃኝ ፈታሹ ብቻ ነው። በቃ አንድ ኢንተርቴን የሚያደርግ ነገር ማለት ወሬ ያልበዛው ኢንተርቴን የሚያደርግ ነገር እየሰራሁት ፈታሹ ነው። ሌላው በጠቅላላ ወሬ ይበዛዋል። ለምንድን ነው ኢትዮጵያ ውስጥ እንደ ሪያሊቲ ሾዎች፣ ሌሎች አዝናኝ የሆኑ ነገሮች ምናምን ነገር አክቲቪቲ የበዛበት ነገሮች ለምንድን ነው የማይሰሩት? ለምንድን ቁጭ ተብሎ ወሬ ብቻ ቶክ ሾው ብቻ የመዝናኛ ፕሮግራም የሆነው ለምንድን ነው? እና ይሄንን ቪዲዮ የምታዩ ሰዎች እስቲ ኢትዮጵያ ውስጥ ካያችኋቸው ፕሮግራሞች የትኛውን ትወዱታላችሁ? ይሄንን ንገሩኝ ፕሊዝ። እንደው ባካችሁ ንገሩኝ ይሄንን። ቴንክ ዩ